ልጅ ከተፋለ ዝናሩን ታጥቆ ቾርወሰን መስሎ አላይ የዘለቀ የምኒልክ ጦር የንጉሥ ሚካኤል ፋኑ የታወቀ አንድ የሚፈሩታል አንድ የሚጠሉታል ነፍጥ የቀመሱን መቼ ይንቁታል አይዞሽ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ሁለተኛ ዙር ልዩ ኮማንዶ ምረቃ ፕሮግራም እንኳን አደረሳችሁ። ተጋባዥ እንግዶቻችን የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የቀጠና ትስስር ኃላፊ የተከበሩ አርበኛ የቆየ ሞላ እና የፖለቲካ መኮንኖች የ8ኛ በላይ ዘለቀ ክፍለ ጦር አመራሮችና የአጎራባች ክፍለ ጦር አመራሮች የ8ኛ በላይ ዘለቀ ክፍለ ጦር ስር ያላችሁ የአጎራባች ብርጌድ አመራሮች፣ የአባ ኮስተር ብርጌድ አመራሮች፣ የአባ ኮስተር ብርጌድ የሻለቃ አመራሮች እንዲሁም የፋኖ አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም ጥሪ ተደርጎላችሁ የመጣችሁ እንግዶቻችን እንኳን ደህና መጣችሁ። የዛሬ ተመራቂ የስመ ገናናው የአባ ኮስተር ብርጌድ ሁለተኛ ዙር ልዩ ኮማንዶ አባላት እንኳን አደረሳችሁ። ለዚህ ትግል ሕይወታቸውን አሳልፈው ለሰጡን ጀግኖቻችን የህሊና ጸሎት እናደርጋለን። የህሊና ጸሎት ለማድረግ ወደ መድረክ መተህ የህሊና ጸሎቱን የምታስደርግልን መቶ አለቃ አንዳርግ ጌቴ ወደ መድረክ በቀጥታ አማራ ለሰው ጓዶች የኔና ጸሎት ለማድረግ ይፈቀድልኝ። አማራ ለሰው ጓዶች የኔና ጸሎት ለማድረግ ከመነሻችን ለመነሳት ዝግጁ ጓድ ለረበናስታት ለመነሳ ዝግጁ ሰልፈኞች ሰልፈኛ አማራው ዝናቡ ዶፍ እያወረደ ተለሰበት ጥሎ አዳፈነበት ቢያንቀሸቅሸኝ ነው ግፉ ቢበዛብኝ ዱሩ ያልሁት ቤቴ ጫካ መሸፈቴ ንጉሥ ነው አባቴ አማራው ንጉሥ ነው አባቴ ተጠርተነው እንጂ ጠብ እንደጠዲቅ ታጥቀን የገጠምነው ሊቅስ ከደቂቅ ሽጦ በሸመተ የመሪውን ቀንጃ ማንም አያስፈታው የፋኖን ጠመንጃ አንድ እኩል ካልሆነ የአንድ አገር ችሎቱ ክንድ ላይ ብቻ ነው ያለ መድኃኒቱ ልሙትላት ለሰንደቋ አንድ ኢትዮጵያ ምን አለኝና ነው ከሷ ወዲያ አለማይስት የፋኖ ጥይት ሲተኩሰው ሲደራማመሰው ምሽጉን ሲያፈርሰው በምድር ታንክ በሰማይ ጀት ቢደባለቅ አንዴ ገጥማን መስሎኝ ወዴት ልንላቀቅ ወይ ንግልቅ ዘመነ ምሪያ አክታው መሳብት
የሰሜን የደቡብ የምዕራብ ምስራቁ ሰልፈኞች ነት ነው ያበሻ ሰቦቁ ፍሬት ወጣ ጦር ገበሬው ባለ ሶሪ ልጅ ነው ታይዋ ተራራ ላይ ታሪክ የሰሩ የአርበኞች ልጅ እኮ ናት አርበኛ ልጅ ነው ሶሪ አውልቆ አባት ያስታጠቀውን ጠመንጃ ሰልፈኞች ለክብር እንግዳ በብረት ሰላም አንተ ማነህ ሰልፈኞች ማነህ ፍሬት ወጣ ማነህ ትገበልክ ጥሩ እንደው በማርያም በእናትህ ኮራ ቀብረር ጀነን ብለህ ስሙን ፋኖ ብለህ ፋኖነት ጀግንነት ለክብር እንግዳ ለማለት በሰጠቀላ ማመሪነት ማላይተ ረፈት ተኩስ ጃዊሳ በብሔር በቋንቋ በጎሳ ሃይማኖት አድሎ ይቀርበር ከፋኖ ጋር ወደፊት የኢትዮጵያ ጀግና ተነስ እንቢ በላ አንድነት ለነጻነት ከዚህ በላይ ምን ነው የምንጠብቀው? ቋንጃው ሰብረ ካፈር ደብልቀው ፋኖ ሳተነው የወንዶቹ መንታ መንታውን እናት ትውለድ አንዳንድ ጀግና ያበጠ በቃ መሰጨ ወንድ ልጅ ቆረጠ ወንድ ልጅ ፈለማዋለው ዘራፍ መለሳለ ወንዱ አንተከተለኝ ዘራፍ የፈራ የመለስ እምቢ የአባቶቼን ሱሪ ባጭሩ ታጥቄ እምቢ አሳምነዋለው ዘራፍ ከምባቸው ዘልቄ ዘራፍ አረንጓዴ ቢጫ ቀይ ድል አድርጎ የወጣው እምቢ ይሄ ነው ባንዲራው ዘራፍ የመራህ ያሟጠው እምቢኝ በአገር ማንነት በእውነቱ ከመጣ ተበል ሆነውና አጋንንቱ ይውጣ ምስክር ባለበት እውነት ሳይነገር ሚዛን ነች ቆማ ባለቀሰ ነገር ሀገርና ሕይወት አፈርና ትምትር አይነጣጠሉ ያረመጠው ልቤ ነዶኛ ነጭጫ ዛሬም አልበረደ የነገውን እንጃ የመግቢያ ንግግር በአባ ኮስተር ብርጌድ ሰብሳቢ በፋኖ ጥላሁን ሽፈራው ይደረጋል። ፋኖ ጥላሁን ሽፈራው ወደ መድረክ። የተከበሩ የአማራ ብሔራዊ ኃይል ጎጃም ቀጠና የቀጠና ትስስር አርበኛ ቆየ ሞላ፣ የተከበራችሁ የጎጃም ቀጠና የፖለቲካ መኮንኖች፣ የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ የአጎራባች ክፍለ ጦር አመራሮች፣ የአጎራባች ብርጌድ አመራሮች፣ የአባ ኮስተር ብርጌድ እና የሻለቃ አመራሮች፣ እንዲሁም ጥሪ የተደረገላችሁ የሃይማኖት አባቶችና የሀገር ሽማግሌዎች በዛሬው ግንቦት 30 2017 ዓመተ ምህረት አባ ኮስተር ብርጌድ ሁለተኛ ዙር ልዩ የኮማንዶ ምረቃት የኮማንዶ ተመራቂ አባላትን ለማስመረቅ በመገኘታችሁ ደስ ብሎናል። እንኳን ደስ ያላችሁ ለማለት እወዳለሁ።
ይህን አስቸጋሪና ውስብስብ የኮማንዶ ስልጠና ለተከታታይ 6 ወራት ደከመኝ ሰለቸኝ ሳትሉ ማንኛውም ሰው ሰራሽና ሆነ የተፈጥሮ ችግር ሳይበግራችሁ ስልጠናችሁን በብቃት አጠናቃችሁ ወደ አንበሶች መናሪያ ወደ ሆነው የአባ ኮስትር ብርጌድ አባል ሆናችሁ ስለተቀላቀላችሁ እንኳን ደስ አላችሁ ለማለት እወዳለሁ። አሁን ባለንበት ወቅት ገጠራማውን የማህበረሰብ ክፍላችንን ተቆጣጥረን አስተዳደራዊ መዋቅር ዘርግተን እያስተዳደርነው እንገኛለን። ከዚህ በኋላ የሚጠበቅብን ጠላት ምሽግ አድርጎ የሚጠቀምባቸውን ከተሞች በመንጠቅና አስተዳደራዊ መዋቅር በመዘርጋት ህዝባችንን ማስተዳደር ይሆናል። ለዚህ ደግሞ እንደዚህ በስነ ልቦናም ሆነ በወታደራዊ አቅም የበቃና የዳበረ ኃይል የሚያስፈልግበት ወቅት ላይ እንገኛለን። ስለዚህ ቀጣይ ለሚጠብቃችሁ ግዳጅ በብቃት ለመወጣት የስነ ልቦና ትጥቅ መታጠቅና መዘጋጀት ይጠበቅባችኋል። እንኳን ለዚህ ቀን አበቃችሁ እላለሁ። በድጋሚ አመሰግናለሁ። ድል ለአማራ ሕዝብ። ለባሽ ንጉስ ነው አባቴ፣ አማራው ንጉስ ነው አባቴ። ተጠርተነው እንጂ ጠብ እንደጠዲቅ ታጥቀን የገጠምነው ይቅስ ከደቂቅ ሽጦ በሸመተ የበሬውን ቀንጃ ማንም አያሰጠው የፋኑን ጠመንጃ። አንድ እኩል ካልሆነ የአንድ አገር ችሎቱ ክንድ ላይ ብቻ ነው ያለ መድኃኒቱ። ልሙትላት ለሰንደቋ አንድ ኢትዮጵያ ምን አለኝና ነው ከሷ ወዲያ አለማይስት የፋኖ ጥይት ሲተኩሰው ሲደራማመሰው ምሽጉን ሲያፈርሰው ሁኔት ማውጣት በምድር ታንክ በሰማይ ይደባለቅ አንዴ ገጥማን መስሎኝ ወዴት ልንላቀቅ ወይ ንግድቅ የሰሜን የደቡብ የምዕራብ ምስራቁ ሰማኝም አጅግ ነው። አንተ እኮ የጦር ገበሬው ባለስወሪ ልጅ ነህ። ታይዋ ተራራ ላይ ታሪክ የሰሩ የአርበኞች ልጅ እኮ ነህ። አርበኛ ልጅ ነው ሱሪ አውልቆ አባት ያስታጠቀውን ጠመንጃ ይፈታል እንዴ? ይፈታል ወይ? አንተ ማነህ? ፋኖነት፣ አማራነት፣ ነፃነት፣ ኢትዮጵያዊነት፣ ጀግንነት፣ አሸናፊነት፣ አርበኝነት ሰልፈኛ የአባቶቼን ሱሪ ሰራፍ ባጭሩ ታጥቄ እምቢ አሳምነዋለሁ ዘራፍ ካምባቸው ዘልቄ ዘራፍ አረንጓዴ ቢጫ ቀዩ ድል አድርጎ የወጣው እምቢ ይሄ ነው ባንዲራው ዘራፍ ይመርህ ሟጣው እምቢኝ
ተመራቂዎች እንደምን አላችሁ? እንግዲህ የዛሬቱ ቀን ለበርካታ ወራት ሰለጥኑ ቆይታችሁ ዛሬ በመሪዎችም በሕዝባችሁም ፊት የድካማችሁን ፍሬ ለማየት ስትወርዱ የነበራችሁ ለዛሬቱ ለተቀደሰችው ቀን እንኳን አደረሳችሁ፣ እንኳን አደረሰን። መጀመሪያ የምጀምረው 8ኛ በላይ ዘለቀ አባ ኮስትር ከሚለው ነው። አባ ኮስትር ሲባል ዝም ብሎ አይደለም። ሁላችሁም ትርጉሙን ታውቁታላችሁ። በጎጃም ግዙፉ ብርጌድ አባ ኮስትር ብርጌድ እንደሆነ እናንተም እኛም እናውቀዋለን። ይህ ኮማንዶ ምርቃት ለሁለተኛ ዙር ብርጌዱ ሲያስመርቅ የመጀመሪያው ኮማንዶ በተመረቁ በጥቂት ቀን ውስጥ ራሳቸው መሳሪያ ከጠላት ማርከው እንደታጠቁ ጎጃምም ያውቀዋል፣ አማራም ያውቀዋል፣ ዓለምም ያውቀዋል። የእነሱን አርአያ ተከትላችሁ ዛሬ የታሪክ አጋጣሚ ሆኖ እነ መሳሪያችሁ ብትመረቁም በቀጣይ ወደ ሰራዊቱ ስትቀላቀሉ ግን ይህን መሳሪያ ለሌላው ደጀን አስረክባችሁ ማርካችሁ ለመታጠቅ ብቻ ሳይሆን ዝግጁ እንደሆናችሁ ምንም አልጠራጠርም። አባ ኮስትር አንድ ምሳሌ አለው። 3 ነገሮች አሉ፣ ካሮት፣ ቡናና እንቁላል። ካሮት ገና እሳት ሳይነካው መከራ ሳይገጥመው ሳይፈተን በሌሎች ውጣ ውረድ ሳያጋጥመው እንደምታውቁት ቀላል ነው ለመሰበር። ይህ ሁሉ ያልፋችሁ ነገር ካጋጠመው በኋላ ግን ልፍስፍስ ነው። ስለዚህ እናንተ የምትገጥሙት እንደ ካሮት እሳት ሲነካው እንደሚልፈሰፈስ ካሮት የዘር አጥፊውን ስርዓት የአብይ ስልጣን አስጠባቂውን ኃይል እንደሆነ በውስጣችሁ ልትይዙት ይገባል። በ16ኛው ክፍለ ዘመን ቂም አዘክሮ እንደ እንቁላል መጀመሪያ እንቁላል ስታፈርጡት ውሃ ነበረ፣ ወደ እሳት ስትከቱት ግን እየጠነከረ ይመጣል። ቂመኛ ነው ማለት ነው። በአማራ ሕዝብ ላይ ለበርካታ ዓመት ቂም አዝሎ የመጣው አብይን አህመድ ለመግጠም ቂሙን ለማስተንፈስ እናንተ ዝግጅት ላይ ናችሁ። በሶስተኛው ምሳሌ ቡናን ተመልከቱ። ቡና ገና ከችግኝ ጣቢያው ላይ ስታወጡት ቅጠሉ የለመለመ ነው፣ ይደርሳል። ፍሬውን ስታዩት ያምራል። ፍሬው ይለቀማል፣ ይታጠባል። የሰው ልጅ አይኑን አይነቅልበትም። ይቆላል፣ ጎረቤቱንና አካባቢውን ያውዳል በጥሩ ማሳ። በእሳት ተፈትኖ ከተወገጠ በኋላም ቡናነቱንና ይዘቱን አይለቅም። አማራ እንደዚህ ነው። ተወገጠ፣
ሰዓት ላይ ይጥሩታል፣ ይንተከተካል፣ ቡናነቱን አይለቅም። ሰዎች እስከሚጠጡት ይጓጉለታል። ሰዎችን አሰባስቦ በጣም ጨዋታ ጎረቤትን አሰባስቦ ቡናው ይጠጣል። እስከ መጨረሻው መዓዛው ማይለቅ ቡና አሁን የአማራው ታጋይ፣ አሁን የአማራው ሕዝብ፣ አሁን የአማራው ሰልጣኝ ነው። ስለዚህ ግዙፉ የአባ ኮስተር ብርጌድ ለሁለተኛ ጊዜ ያሰለጠናቸውን ኮማንዶዎች ስናስመርቅ ቀጣይ የአማራን ትግል አንድ እርምጃ ወደፊት እንደሚወስዱት አለምንም ጥርጥር እየተማመን ነው። እንደናንተ አይነት መከራ ያጋጠመው የጃፓን ሕዝብ በሁለተኛው የዓለም ጦርነት በርካታ እልቂት ሲፈጸምበት ሁሉም ነበር ወጥቶ የገጠመው ዘሩ እንዲተርፍ በበርካታ መርዛማ ቦምቦች የተረጨበት የጃፓን ሕዝብ ባልና ሚስት ሲኖሩ ሁለት ልጅ ወልደው ነበረ። መጀመሪያ በዚህ ባለውን ጦርነት ላይ ባልም ሚስትም ሞቱ። ሁለት ልጆች ቀሩ። ወደ ማይታወቅበት ስፍራ ሄዱ። ትንሹ ወንድም ተመታና በጦርነቱ ወደቀ። የአካባቢው ሕዝብ ተሰበሰበና የሞተው አስክሬን ምንም አያረግልህም፣ እዚህ እንቅበረው አሉ። በፍጹም ወንድሜንማ እዚህ ላይ አልቀብረውም፣ ወደ ነበረበት መልሰዋለሁ ብሎ አዘለው። አረ ለምን ሲሉት የሞተው ወንድሜ እኔን አይከብደኝም፣ ወንድሜን አዝየው አስክሬኑን በት እኔን አይከብደኝም፣ ስለዚህ የወንድሜን አስክሬን ያዝኩት እኔ ነኝና ለእኔ ተውት አለ። የአማራ ሕዝብ በጦርነቱ የአማራ ሕዝብ በህልውናው ላይ እየታገለ በጠላት ላይ በክብር የተሰዋውን ወንድሙ እንኳ ጥሎ አይወጣም። ያደራ የእናንተ ጭምር ነው። የጃፓኑ ሕፃን የሚያስተምረን አሁን ባለነው ታጋዮች ይህንን ነው። ወንድሜ አይከብደኝም፣ ለኔ ኑሮ አይከብደኝም፣ ተሰውቶም አይከብደኝም። የተሰዋ ለአማራ ሕዝብ ክብር ነውና አደራ የምላችሁ አሁን የአማራ አንድነት ተምሳሌ በተመሰረተ ማግስት የተመረቃችሁ ናችሁና ይህ ስርዓት የምስራቅ አፍሪካን በሙሉ ውከትና ብጥብጥ ለመፍጠር እየተፍጨረጨረ ያለው አብይ አህመድ እሱን ገጥመን ከአማራ ምድር ጠራርገን አውጥተን ለኢትዮጵያን እንድንደርስ አደራ ማለት ፈልጋለሁ። ተመራቂዎች ከእናንተ ብዙ ኃላፊነት አለባችሁ። ከነገ ጀምራችሁ ወደ መደበኛው ግዙፉ አባ ኮስተር ብርጌድ ትቀላቀላላችሁ። አላንድ አይደለም ግዙፉ የአባ ኮስተር ብርጌድ ብዬ የጠራሁት ለምናልባት ካልተሳሳት ከ3 ብርጌድ ያነሰ ከ2 ብርጌድ የበለጠ ቁጥር ያለው ይህ ብርጌድ እንደሆነ ከእናንተ ጋር እየሰራው ተመልክቻለሁ። ከዚህ በፊት እንደምታስታውሱት በዚህ ብርጌድ ላይ ዲማ ጊዮርጊስ ዓመታዊ ክብረ በዓል ለማስከበር ስርዓቱ ከባህር ዳር፣ ከደጀን፣ ከደብረ ማርቆስ ከተለያዩ ማዕዘናት ጋዜጠኞችን፣ ፖለቲከኞችን ሰብስቦ ዲማ ጊዮርጊስን ለማክበር ለዓለም ለማስነገር ለኢትዮጵያን ለማውራት የአማራን ለማሸማቀቅ ዝግጅት አድርጎ ከ3 ቀን በላይ ተዋግታችሁ ዲማ ጊዮርጊስን በአባቶቻችን እምነት ስርዓት ያከበራችሁ እናንተውና የእናንተው አሃድ ብርጌድ ስለሆነ ደስ ሊላችሁ ይገባል። ብርጌዶችን በዚህ አጋጣሚ እንኳን ደስ አላችሁ፣ እንኳን ደስ አለን። የተሸከማችሁት ስም ከባድ ነው። በፋኖነት በጣሊያን ወረራ ወቅት ላይ አባ ኮስተርን ያክል የታገለ የለም። 80 ሺህ ወታደር ይዞ የብቻውን የ23 ዓመት ሕፃን ከሕፃንነት እልፍ ያለ አባ ኮስተር ወይም በላይ ዘለቀ ጣሊያንን በሶማ በረሃ በደበደው ስም ነው የተሸከማችሁት። ይህ ስም የቀልድ ስም አይደለም። መላው ጎጃም የሚታገልበት የማታጋ ዋና አስኳላችን ነው። ይህ ስም ደግሞ የታሪክ አጋጣሚ ሆኖ እናንተ ወስዳችሁታል፣ እናንተ ተሸክማችሁታል። በላይ ዘለቀ ሙቶ በመንፈሱ ሳለም በትግሉ በመጽሐፍ በታሪኩ
እኛ እንደምንረዳው አሁን የኛ ትውልድ በሚያደርገው ውጣ ውረድ በጦርነት አውድ ውስጥ ያለፈ ታላቅ ጀግናችን ነው። የበላይ ዘለቀ አጽም እንዳይረግመን፣ የበላይ ዘለቀ መንፈስ እንዳይሸማቀቅ፣ የበላይ ዘለቀ የትውልድ ቦታ ታሪክ እንዳይበላሽ አደራው ከናንተ ነውና ዛሬ ካህናታችሁ ቀይ ቦኔት ከአንገታችሁ በታች የተለያየ መለያ አድርጋችሁ የእግዚአብሔርን ቀስተ ደመና የሚመስል የአባቶቻችን ደምና አጥንት የፈሰሰበትን ሰንደቅ ዓላማ ይዛችሁ በእኛ ፊት ስትመላለሱ ዝም ብላችሁ አይደለም። ለአማራ ሕዝብ ክብር፣ ለአማራ ሕዝብ ነፃነት፣ ለአማራ ሕዝብ ዘር መጥፋት ቀድማችሁ ግንባራችሁን የሰጣችሁ ነውና በአማራ ሕዝብ ስም፣ በአማራ ታጋይ ስም፣ በሞቱት በተሰዉት ስም አደራችሁን ዛሬ ሰጠናችኋልና አደራ ተቀብላችሁ ይህን አደራ የምታወጡ ጎበዞች፣ ጠንካሮች ኮማንዶች ናችሁና እውነት ለመናገር እዚህ ስላየናችሁ በጣም ደስ ብሎናል። ክብር ይገባችኋል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የሀገር ሽማግሌዎች፣ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ ክቡር የአማራ ፋኖ ብሔራዊ ኃይል ቀጠና ጎጃም ቀጠና ትስስር አርበኛ የቆየ ሞላ፣ እንዲሁም ጥሪ የተደረገላችሁ የ9ኛ ሳሙኤል አወቀ ክፍለ ጦር አመራሮች፣ እንዲሁም የ8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የአባ ኮስትር ብርጌድ አመራሮች፣ የአባ ኮስትር ብርጌድ ሻለቃ አመራሮች፣ የዛሬ ውድ ተመራቂዎች እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ። ከዚህ ቀጥዬ ጀግናው አባ ኮስትር ብርጌድ ለሁለተኛ ጊዜ በዳግማዊ በላይ ዘለቀ ማሰልጠኛ ተቋም የሚያስመርቃቸውን ኮማንዶዎች በዚህ ልክ ሲያስመርቅ እጅግ ከልብ የመነጨ ደስታ እንዳለኝ ደስታዬን ልገልጽላችሁ ፈልጋለሁ። እኛ አማራዎች ላለመሞት ሳይሆን ላለመገፋት፣ ላለመሽቀንጠር ወይም ከኢትዮጵያ ምድር ላለመደምሰስ ለምናደርገው ትግል ሁላችንም አእምሯችንን አስታጥቀን ጠላታችንን ድል ነስተን አሸንፈን በድል አማራን ድሮ ከአባቶቻችንና ከአያቶቻችን የወረስነውን የጀግንነት ክብራችንን በእናንተና በተለያየ አውደ ውጊያዎች ዋጋ እየከፈሉና ጠላትን እያርበደበዱ በሚገኙ አማራዎች የነበረንን የጠላትን እሳቤ አማራን ለማሸነፍ ብሎም ትጥቅ ለማስፈታት ወደ መቀመጫችን እኛ ሳንሄድበት እሱ ለመጣብን ጠላት አእምሯችንን አስታጥቀን ቀን በቀን እየሰለጠን እያስታጠቅን የአእምሮ ትጥቅ እየታጠቅን ጠላታችንን ድል እንነሳለን ማለት ነው። አማራ ድሮም የታጠቀ ነው። አማራ ከእናቱ ወር ሲወለድ የታጠቀ ነው። በስነ ልቦና ጀግንነቱን ጣሊያን የመሰከረለት ነው። እና አባ ኮስትር በላይ ዘለቀ ሰልጥነው ተምረው ሳይሆን የአእምሮ ትጥቅ ስለነበራቸውና አማራዊ እሳቤ ስላላቸው ጠላትን አይቀጡ ቅጣት በመቅጣት ከዘመናዊ መሳሪያ እስከ ምድር ኃይል እስከ አየር ኃይል የታጠቀውን ጣሊያን የመርዝ ጋዝም የመርዝ ጭስም የጫነውን ጣሊያን አማራን አታንበረክክም እምቢ ለማንነቴ በማለት ያሸነፈው የአባ ኮስትር የደጃዝማች በላይ ዘለቀ ልጆች ናችሁና እናንተም የዛሬ ተመራቂዎች የአያቴ ቅማታችሁን የደጃዝማች በላይ ዘለቀን ወኔና ታሪክ ለመድገም እንድትዘጋጁ ስል በአክብሮት እጠይቃችኋለሁ። እንዋጋለን፣ እኛ እንታጠቃለን ማለት ነው። ውጊያው የሚቀጥለው በዚህ ልክ ነው።